ጤና ይስጥልኝ የተከበራችሁ ኢትዮጵያውያን። ይሄ ከዚህ ቀደም ስለ ኢትዮጵያ ምርጫና the fate of Ethiopia ከ2018 ምርጫ ጋር ተያይዞ የኢትዮጵያ እጣ ፈንታ ምን ይሆናል ምን ሊሆን ይችላል ብለን ያስረዳንበት ሰሌዳ ነው እና የዛ ዴሪቬሽን የመጀመሪያ ክፍል ያንን እንበትነዋለን። ብዙዎች ሰዎች ትንሽ በተን ይበልልን ብለዋል። የኢትዮጵያ ከምርጫ ጋር ተያይዞ የኢትዮጵያ ፖለቲካ ውጤቱ እዚህ ላይ እንደተጠቀሰው ነው። ሁለት አይነት ውጤቶች ያሉት ብለናል። የሰማይና የምድር ያክል ልዩነት ያላቸው እንደውም በገነትና በምድር በሲኦል ምድርን ኖርማል በታረጉት ገነት ሌላ ነው፣ ሲኦል ሌላ ነው። ቱ ኤክስትሪምስ ናቸው እና ውጤቱ ሁለቱንም የመሆን ፖሲቢሊቲ አለው። ምርጫው የእያንዳንዳችን የኢትዮጵያውያን ነው ብለናቸው ነበር። የመጀመሪያው እንደ ሲኦል የተመሰለው ወይም ደግሞ እንደ መጥፎ የተመሰለው ዲስኢንተግሬሽኑ ነው። ዲስኢንተግሬሽኑን ለማስረዳት ሞክረናል፣ ምን አይነት ኢምፓክት እንደሚኖረው። እዚህ ጋር ያሉት እንግዲህ ኃይሎችን አይተናል። በመጀመሪያ መንግስት ብለን አይተናል። የመንግስት ዓላማ ራእዩ ደግሞ ምን እንደሆኑ አይተናል። ይህንን ማስፈጸም እንዳይችል ተግዳሮቶቹን አይተናል። እነ ቲፒኤልኤፍ፣ እነ ኦኤልኤ፣ እነ የአማራ ኃይሎች፣ እንደገና ግብጽ፣ ከውጭ ደግሞ ግብጽና ኤርትራ፣ እንደውም የምዕራባውያን ደግሞ እና የአሜሪካ ደግሞ ኤክስተርናል የሆኑ ትሬቶች ናቸው ለመንግስት ይህንን አቺቭ እንዳያደርግ። ምናልባትም መንግስት እንዲቀየር የሚፈልጉ ኃይሎች ናቸው እነዚህ ሁሉ ኃይሎች እና እነዚህ ሁሉ ኢንተራክት አድርገው ከኢትዮጵያ ምርጫ ጋር ተያይዞ የውስጥ ኃይሎች ደግሞ የምርጫውን ተንተርሶ እነ ኢፒአርፒ፣ እነ ኦኤፍሲ፣ እነ ኢዜማ፣ እነ ፒፒ ማይነር ያልነው ይህን ኤክስፕሌን እናደርጋለን ለብቻው። እነዚህ ሁሉ ሆነው ደግሞ ምርጫውን ሰበብ አድርጎ የሚፈጠረው ውጤት በኪነ ጥበቡ ታግዞ በአርቲስቶች ታግዞ ፊውል ብለናል። ፊውል አድርጎት ነዳጅ ይሆናል። ይሄ ዘፈኑ እንደ ነዳጅ ይቆጠራል። እንደገና ደግሞ እነዚህ ደግሞ አገር ውስጥ ህዝብ ላይ የሚፈጽሙት ደግሞ ጥቃት አለ። በእነዚህ ወይም በእነዚህ ኦልሬዲ ከዚህ በፊት ይሰሯቸው የነበሩ ጥቃቶች እነዚህን ተጠቅመው ደግሞ የህዝብን ሪቮልት አብዮታዊ ስሜት በመቀስቀስ አብዮት በማስነሳት በመንግስት ላይ መንግስትን በመነቅነቅ እንደገና የምዕራባውያን ኢንተርፌረንስ መጥቶ ይሄ መንግስት ይናጋና ምናልባት ወደ ሽግግር መንግስት ወደ ምናምን የሚባል ነገር ተሂዶ ምን ያክል እነዚህ ደግሞ ኃይሎች በኢትዮጵያን የተለያዩ ቦታዎች ተቆጣጥረው እዚህ ላይ እንዳሳየ ነው። የትግራይ ኃይሎች ለብቻ፣ የአማራ ኃይሎች፣ የኦሮሞ ኃይሎች፣ የተለያዩ የሶማሌ ኃይሎች ምናልባት ብለን የትኛዋ ኢትዮጵያ እንደምትቀር አይተናል። የትኛዋ ኢትዮጵያ። ስለዚህ ዲስኢንተግሬሽኑ ይሄ ነው በሲኦል የተመሰለው ይሄ ነው። እንደ ሰማይና እንደ ምድር እንደ ሲኦልና እንደ ገነት ያለው ይሄ ነው። እንደ እንትን ደግሞ ያየነው እንደ ገነት ደግሞ ያየነው ወይ ደግሞ እንደ ሰማይ የመሰልነው ደግሞ ምንድነው? እነዚህ ኃይሎች ሳይኖሩ አመጽ የሚቀሰቅሱት ኃይሎች ሳይኖሩ ምርጫው በሰላማዊ መንገድ ተከናውኖ ዊዛውት አመጽ ማለት ነው፣ ዊዛውት ኪነት፣ እነዚህ ፊልም ነዳጅ ጠብ የሚያደርጉት የሰውን ስሜት የሚቆጣጠሩት ዘፈኖች ሳይኖሩ እነዚህ የሚዲያ ኃይሎች ደግሞ ቁጥጥር ተደርጎባቸው በህዝብ ላይ ጫና ሳያደርጉበት ጤነኛ የሆነ ምርጫ ተካሂዶ እነዚህ ተቃዋሚዎቹ የያዙትን ወንበር ይዘው ምክር ቤት ገብተው መንግስትን አዋቀረው ወይ በጥምር መንግስት ወይም ደግሞ ዋቴቨር ብልጽግና ራሱ ፒፒው አሸንፎ የሚፈጠረው መንግስት ነው። ያን ጊዜ ቅቡልነትን አግኝቶ እነዚህ ነገሮች አቺቭ ያደርጋል። ቀይ ባህር ግድቦች፣ ፈጣን እድገት ምናምን ያለው። ስለዚህ ይሄ ነው በሰማይ እንደ ጃፓን እና እንደ ሶሪያ የመሰል ነው ማለት። የቀድሙ እንደ ሶሪያ ነው፣ የአሁኑ ደግሞ እንደ ጃፓን ነው። ስለዚህ ይሄንን አይተናል፣ ከዚህ ቀደም ይሄንን አይተናል እና እጣ ፈንታው ይሄ ነው። ሁለቱ ነው፣ ከሁለቱ ውጪ አይሆንም ብለናቸዋል። አሁን ይሄንን እንደገና መበተን ይኖርብናል። ምክንያቱም በግርድፉ ነው ያየነው። የኢትዮጵያ እጣ ፈንታ ይሄ ነው፣ ከሁለቱ ውጪ አይሆንም። የፖለቲካው ፍሬምወርኩ ይሄ ነው። ከዚህ በኋላ ምን ሊሆን ይችላል? ምን ሊመጣ ይችላል? እያንዳንዱ ምን አይነት ኮንትሪቢዩሽን ይኖራል የሚለው ብቻ ነው ልዩነቱ።
ኪነ ጥበቡ ብቻውን ዘፈን የሚለው ነገር ለብቻው ሊተነተን ይችላል። ይሄ ሚዲያዎቹ ለብቻ ሊተነተኑ ይችላሉ። ፓርቲዎቹ ለብቻ ሊተነተኑ ይችላሉ። የመንግስትና የምዕራባውያን ግንኙነት ለብቻው ሊተነተን ይችላል። እነዚህ ኃይሎችና መንግስት እነ ግብጽና ኤርትራ ኃይሎችና መንግስት ለብቻው ሊተነተን ይችላል። እንደገና ደግሞ ምርጫ ውስጥ የሚሳተፉት ከህዝብ የሚወጡት ደግሞ ኢፒአርፒ፣ ኦፊሲ፣ ኢዜማ የሚባሉት ፒፒ ማይነር ለብቻ ይተነተናሉ። አያችሁ፣ ለብቻ። ስለዚህ እያንዳንዱን ፍሬምወርኩ ይሄ ነው ብያችኋለሁ። ከዚህ ውጭ የሚሆን ነገር የለም ብያችኋለሁ። የሰማይና የምድር የሲኦልና የገነት ልዩነት፣ የጃፓንና የሶሪያ ምርጫው እናንተ ነው ብያችኋለሁ። አሁን የእያንዳንዱን አክተር ደግሞ ለየብቻ እናየዋለን። ለየብቻ ደግሞ እናየዋለን። ለምንድን ነው በሚመጣው ውጤት ማን ተሸላሚ ማን ተረጋሚ? የሚረገመው ማን ነው? ውድቀቱ ከመጣ ሲኦሉ ከተመረጠ ማን እንደሚረገም እየነገርኳችሁ ነው። ሲኦሉን ከመረጥን ሶሪያን ከመረጥንና ሶሪያ የገባችበት አዘቅት ውስጥ ከወደቀን ሲኦል ውስጥ ከገባን ማን ተጠያቂ ሊሆን እንደሚችል አሁን አስቀድሜ ነግራችኋለሁ። እንደገና ደግሞ እንደ ጃፓን ከሆነን የሰማዩን ከመረጥን እንደነ ጃፓን እንደነ አውስትራሊያ እንደነ ሳውዝ አፍሪካ ተርኪ ምናምን እንዳልነው ደግሞ ውጤት ከመጣ የምርጫ ውጤት እሱ ከሆነ ደግሞ ማን እንደሚመሰገን አሳያችኋለሁ። ማን እንደሚመሰገን እሺ። ስለዚህ እነዚህን በተለያዩ ክፍሎች እናያቸዋለን። ዛሬ የምናየው በመንግስትና በምዕራባውያን መካከል ያለው ግንኙነት ምንድን ነው? እሺ፣ ለምንድን ነው ምዕራባውያኑ በተለይ ደግሞ አሜሪካና የአውሮፓ ህብረት ይያል ነው የአውሮፓ ህብረት ለምንድን ነው መንግስትን የሚቃወሙት? በእርግጥስ ከዚህ በፊት እንደጠቀስነው ራሱ መንግስትን አሁን ዛሬ ያለውን ገዢውን ፓርቲ ያመጡት እነዚህ አይደለም ወይ? አሜሪካና አውሮፓ በጣም እጃቸው ሰፊ ነበር፣ ረጅም ነበር የ2010 ለውጥ ሂደት ላይ። ስለዚህ እነሱ ያመጡትን መንግስት እንዴት ይቃወማሉ የሚለውን ነገር እናያለን። ከዛ የቀሩትን ደግሞ በሌላ ክፍል እናያለን። ለዛሬ በዚህ ፕሮግራም ላይ የዩኤስኤ እና ኢዩ አሁን በእርግጥ እነዚህ ሰዎች የመንግስት ተቃዋሚ ናቸው ወይ? መንግስትን ይጠሉታል ወይ? መንግስትን እንዲወርድ ያደርጋሉ? እንዲወድቅ ከፈለጉ ደግሞ ከማን ጋር ይሰራሉ የሚለውን ነው የምናየው። ስለዚህ ዩኤስኤ እና ኢዩ አውሮፓ ህብረትና አሜሪካ ሁልጊዜ ከኢትዮጵያ መንግስት ጋር በተቃራኒ ነው የሚቆሙት። በተቃራኒ ለምንድን ነው በተቃራኒ የሚቆሙት? ኔቸራቸው ነው፣ ተፈጥሯቸው ነው። ኢንኮምፓቲብል ናቸው። ምዕራባውያንና ኢትዮጵያ መንፈሳቸው የተለያየ ነው። የኢትዮጵያ መንግስት ሞር ወደ ኢስት ያደላ ነው። ከጥንት ጀምሮ ስሪቱ ከድሮ ጀምሮ ብታዩት ወደ ኢስት ያደላ ነው። የመካከለኛው ምስራቅና የፋር ኢስት አይነት ባህሪ ያለው ነው። በንጉሠ ነገሥት ሲመራ የነበረ እንደገና የጥንቱን ክርስትና ይዞ የኖረ ምናምን ስለሆነ እነዚህ ምዕራባውያኑ ደግሞ ከዛ በኋላ የመጡ ናቸው። ምዕራባዊ ናቸው። ካቶሊክ ወይ ፕሮቴስታንት ናቸው። እሺ፣ ስለዚህ ከነዚህ ጋር ኢንኮምፓቲብል ናቸው። ፕሮቴስታንትም ምዕራባዊነትም ከምስራቁ አፈንግጦ የተፈጠረ ኃይል ነው የአሜሪካና የአውሮፓ። አይቶ እነዚህ ደግሞ መንፈሳቸው አንድ ነው፣ ዩኤስኤ እና ኢዩ። ስለዚህ አሁን ለምሳሌ ዩኤስኤ እና ኢዩ ለምንድን ነው ከራሻ ጋር በተቃራኒ የሚቆሙት? መንፈሳቸው አንድ ስላልሆነ ነው። መንፈሳቸው አንድ አይደለም። እሺ፣ በፊት አውሮፓውያኑ በተለይ እነ ጀርመን ራሻን ብዙ ጊዜ ለማስገበር ሞክረዋል፣ አልቻሉም። ግን ራሻ ሶሻሊስት ነበረች። ስለዚህ በሶሻሊዝሙ ምክንያት ነው ወይ ብላችሁ ብታስቡ አይደለም። ከዛም በኋላ አጌንስት ራሻ ናቸው እስካሁን ድረስ። ስለዚህ መቼም ሰላም ሆነው አያውቁም እነዚህ ኃይሎች፣ አያችሁ። ስለዚህ ራሻ ደግሞ መንፈሷ ከኢትዮጵያ ጋር አብሮ ይሄዳል። መንፈሷ ያው የኢትዮጵያም የዛም ላይ ደግሞ የተለያዩ ኦልተሬሽንስ አሉ፣ ለውጦች አሉ። ኢትዮጵያ ውስጥም ለውጦች አሉ ከዛ በተቃራኒ የሚያስኬድ፣ ግን መሰረታዊ ስሪቱ ይሄ ነው፣ መንፈሱ ይሄ ነው። ስለዚህ እነዚህ ሰዎች ሁልጊዜ ከኢትዮጵያ መንግስት ጋር አጌንስት ነው የሚቆሙት። ለምሳሌ በቀዳማዊ ኃይለ ሥላሴ ጊዜ የምዕራባውያን ወዳጅ ነበር ኃይለ ሥላሴ የሚመስሉት፣ ግን የጣሏቸው እነሱ ናቸው። አሜሪካኖቹ ናቸው በቀዳማዊ ኃይለ ሥላሴ ላይ መፈንቅለ መንግስት ሙከራ እንዲካሄድ ሲያደርጉ የነበረው። በፒስ ኮሮች በምናምን እንትን አድርገው በእነሱ አማካኝነት ማህበረሰብ ውስጥ ገብተው ተቃውሞውን እንዲመነጭ ምናምን በንጉሠ ነገሥቱ ላይ እንደገና የ1953ቱን ለውጥ ደግሞ ኦርኬስትሬት ያደረጉት እነሱ ነበሩ በእነሱ አድቫይስ። ስለዚህ
ከኢትዮጵያ መንግስት ጋር ሁሉ ጊዜ ተቃራኒ ናቸው። በደርግም ጊዜ ተቃራኒ ነበሩ። ያው ደርግ ሶሻሊስት ስለነበረ ነው ልንለው እንችላለን። ሶሻሊስት ስለነበረ ሊሆን ይችላል። ኢትስ ኦኬ ሶሻል። ከዛ በኋላ ደግሞ ራሱ ያውላችሁ ደርግን ለመጣል ደግሞ አሁን ኢህአዴግ የሚባለውን ህወሓቶቹን እየረዱ ነበር፣ ህወሓትንና የኤርትራ ተገንጣዮችን። ከዛ በኋላ እነሱን መንግስት አደረጉና ኤርትራን አስገነጠሉ። ኢትዮጵያ ውስጥ ደግሞ ህወሓትን ስልጣን አስያዙት። ከሱ ጋር ደግሞ መስራት የሚችሉትን ስራ ሰሩና እንደገና ገለበጡት። አሁን ስልጣን ላይ ያለው መንግስት እሱ ነው፣ ራሳቸው ምዕራባውያን ተሳትፈው። ስለዚህ አሁንም ይሄ ነው ትሬንድ የሚቀጥለው። ግን ለምንድነው አሁን ደግሞ ምንድነው ታንጂብል የሆነ ምክንያት አምጣ ልትሉ ትችላላችሁ። ምክንያቱም አሁን ኢትዮጵያ ውስጥ ያለው መንግስት ሞር ከፕሮቴስታንቶቹ ጋር የተገናኘ እንደገና ከዚህ ከኦርቶዶክስ በተቃራኒ የቆመ እንደገና ዴሞክራቲክ አይነት ኔቸር ነው ያለው። ስለዚህ እነሱ ደግሞ ከዚህ ጋር ኢንኮምፓቲብል የለውም ያስተሳሰብ ያ ፍልስፍና። እንደገና ሊበራል ነው፣ በነጻ ገበያ የሚያምን ነው፣ ስለዚህ ሶሻሊስት አይደለም። የኢህአዴግን እንኳን ለምን ተቃወሙት? ምናልባት ቅሪት ስላለው ሶሻሊስት ልትሉት ትችላላችሁ። ይሄኛው ግን የለውም። ስለዚህ ለምን ይቃወሙታል ትላላችሁ። አሁን ይሄ ደግሞ ተፈጥሮ ብያችኋለሁ፣ ተፈጥሮ የኢትዮጵያ መንግስት ተፈጥሮ ኢስተርን ነው ብያችኋለሁ። ስለዚህ የብሪክስ አባል ሆኗል። ብሪክስ ምንድን ነው? ብሪክስ ብለን ከዚህ በፊት ጠቅሰናል። ብሪክስ ግን አላብራራ ነው። ብሪክስ ማለት የአሜሪካንና የአውሮፓ ህብረትን ተጽዕኖ ለመቋቋም የተፈጠረ ኮአሊሽን ነው። አሊያንስ ነው። ቢ ማለት ብራዚል ነው። አር ሩሲያ ነው። አይ ኢንዲያ ነው። ሲ ቻይና ነው። ኤስ ደግሞ ሳውዝ አፍሪካ። እነዚህ 5 ሀገሮች ይህንን በኢኮኖሚም በፖለቲካም በማናቸውም አይነት ሁኔታ ለዓለም ከዚህ ከምዕራባዊው ኃይል ተገዳዳሪ ሆነው የመጡ ኃይሎች ናቸው። ይሄ ደግሞ ኢቭን እስከ የራሳቸው የኢኮኖሚክ ሲስተም እና የጠበቀ ግንኙነት ከመስራቾች ውስጥ ኢትዮጵያ ባትኖርም በኋላ ላይ ግን ሜምበር ሆናለች። አያችሁ ሜምበር ሆናለች። እነዚህ ደግሞ ይሄንን አይፈልጉትም። የእነሱን ተጽዕኖ የዶላርን ተጽዕኖ የምዕራባውያንን ተጽዕኖ የሚገዳደር ስለሆነ፣ ስለዚህ ኢትዮጵያ የዚህ አባል መሆኗ ለእነዚህ ስለማያስደስት አያችሁ አጌነስት ገቨርንመንት ይሆናሉ ማለት ነው። አጌነስት ኢትዮጵያን ገቨርንመንት ይሆናሉ። አያችሁ ኢትዮጵያ ውስጥ ደግሞ ያለው ኔቸር ኢስተርን ነው። እንደዚህ ያልኳችሁ ነገር አለ ከጥንቱ ጋር ተያይዞ ኢትዮጵያ ውስጥ ያለው የፕሮቴስታንቶች ምናልባት ሊድ የሚያደርጉት ገቨርንመንት ሊሆን ይችላል። ይሄኛው በአብዛኛው የፕሮቴስታንት ተጽዕኖ ያረፈበት ከምዕራባውያን ጋር አብሮ ይሄዳል። ግን መንፈሱ አያችሁ የኢትዮጵያ መንግስት መንፈስ ኢስተርን ነው ብያችኋለሁ። ሞራል አለው፣ ጥንታዊ ነው ምናምን። እነዚህ ደግሞ ሞራል ምናምን ላይ ብዙም አይደሉም፣ እምነት ላይ ብዙም አይደሉም። አያችሁት? ስለዚህ በብሪክስ ምክንያት አውሮፓ ህብረትና ዩኤስኤ አገንስት ኢትዮጵያን ገቨርንመንት ናቸው አሁን ባለው ኢትዮጵያን ገቨርንመንት ላይ። ሌላው ምክንያት ደግሞ ምንድነው? ሌላው ምክንያት አውሮፓውያን በተለይ አውሮፓውያን የአፍሪካን ቅኝ ግዛቶቻቸውን ሳይወዱ በግዳቸው ነው ጥለውት የሄዱት። ይፈልጉት ነበር። አፍሪካን ቅኝ አድርጎ የሚያዙን ነገር በጣም ህልውናቸው ነበር። የአፍሪካን ሪሶርስ ኤክስፕሎይት ያደርጉ ነበር። ግን ከሁለተኛው የዓለም ጦርነት መባቻ ተነስቶ እነሱ አውሮፓውያኑ በጥቅም እርስ በርሳቸው ስለተዋጉ እና ኢኮኖሚያቸው ምናቸው ፖለቲካቸውም ስለተዳከለ አፍሪካን ለቆ ለመውጣት ተገደዱ። በዛ ጊዜ ደግሞ የኢትዮጵያ ሚና አፍሪካ ውስጥ ከፍተኛ ነበር። በጸረ ቅኝ ግዛቱም ጊዜ የኢትዮጵያ ሚና ከፍተኛ ነበር። እንደገና የአፍሪካ ህብረትን ለመመስረት ኢትዮጵያ ሚና ተጫውታለች። ያ ማለት ምንድነው? ኢትዮጵያ አፍሪካን በማንቃት የምዕራባውያንን ኢንተረስት በሚቃረን መልኩ ትቆማለች ብለው ስለሚያስቡ ነው ቀዳማዊ ኃይለ ሥላሴን እንዲወርዱ ያደረጉት። ከዛ በኋላ ደርግንም የተጫኑት። አሁንም ደግሞ ያ መንፈስ አለ ኢትዮጵያ ውስጥ አፍሪካ የሚለው አፍሪካውያን በተለይ ደግሞ ጥቁሮች በመላው ዓለም ያሉት ደግሞ በኢትዮጵያ ላይ አመኔታ አላቸው። በተለይ ይሄ አድዋ ምናምን በሚባለው በጦርነቱ ጣሊያንን አሸነፈች ምናምን በሚባለው። ስለዚህ በዚህ በአፍሪካ ምክንያት ኢትዮጵያን ይጠላሉ እነዚህ ኃይሎች። ስለዚህ ኢትዮጵያ ጠንካራ እንድትሆን አይፈልጉም። ጠንካራ መሆን የለባትም ብለው ነው የሚያምኑት። አለበለዚያ ያሰናክሏታል። እንግዲህ የነሱ መንፈስ ያለው ገቨርንመንት እንኳን ሆኖ አያችሁ አፍሪካ ማለቱን አልተወም። ዛት ኔቸሩ በቃ አያችሁ ኔቸሩ ይሄ ነው።
አሁን ደግሞ ከኢስተርኑ ወደ አፍሪካ መጣለች ኢትዮጵያ እንትኗን አፊሊዬሽኗን ወደ አፍሪካ አድርገዋለች። ስለዚህ እሱን አይፈልጉትም እነሱ አፍሪካ ውስጥ ነገ ከነገ ወዲያ ደግሞ መምጣት ይፈልጋሉ። ምዕራባውያኑ አውሮፓውያኑ በተለይ ሪሶርስ የላቸው፣ መሬታቸው ጠባብ ነው፣ መሬታቸው ታርሶ አልቋል። አፍሪካ ግን ገና ሪሶርሱ ዓለምን ይመግባል ነው የሚባለው። ገና ምንም አልተነካም። አፍሪካውያን ከቅኝ ግዛት በኋላ ራሱ ምንም አልነኩትም፣ አልሰሩትም ገና። ስለዚህ አፍሪካ ውስጥ መመለስ ስለሚፈልጉ ኢትዮጵያ ደግሞ የነጻነት መንፈስን አፍሪካ ላይ ኢንዱስ እያደረገች ስለሆነ አይፈልጉትም። ስለዚህ የኢትዮጵያ መንግስት ሁልጊዜ እንዲዳከም ይፈልጋሉ። ኢትዮጵያ ጠንካራ ከሆነች አፍሪካን ታዋህዳለች። ተዋህዶ አዲስ አበባ ውስጥ ነው ዋና ከተማው መቀመጫው ያለ፣ ግን አዳክመውታል። በጀቱን እነሱ ናቸው። ስለዚህ ኢኮኖሚካሊ ሁሉንም ካዳከሙ የሆነ ጊዜ ላይ አፍሪካ ህብረትን ራሱ ያፈርሱታል። አሁን ራሱ አፍሪካ ህብረቱ የእነሱን ጥቅም ነው የሚያስከብረው አፍሪካ ውስጥ። ግን መኖሩ ብቻውን በቂ ነው። መኖሩ ብቻውን አንድ ትልቅ ሆኖ ኢትዮጵያ የተጠናከረች ጊዜ አፍሪካ ህብረት ይጠናከራል ብለው ይፈራሉ። በተለይ ደግሞ ከቅርብ ጊዜ ወዲህ ግድብ ሰርታለች ኢትዮጵያ። ያ ግድቡ ደግሞ ብዙ ሀገሮችን ይጠቅማል። አፍሪካ ውስጥ ኤሌክትሪሲቲ ይሰጣቸዋል። አያችሁ፣ የኃይል አቅርቦት ትሰጣለች። ያ ማለት ኢንተግሬት ታደርጋቸዋለች። በኢኮኖሚ ተሳሰራሉ። በኢነርጂ ተሳሰሩ ማለት በቃ ተሳሰሩ ማለት ነው። ተገናኙ ማለት ነው። መብራት ከሰጠህ ለምሳሌ አፍሪካ ውስጥ ለአንድ ለ10 ሀገሮች ከሰጣቸው መብራት፣ እነዛ መብራት ያላቸው ሀገሮች ከኢትዮጵያ ጋር ያላቸው ግንኙነት ፖዚቲቭ ይሆናል። ስለዚህ ኢኮኖሚክ ኢንቴግሬሽኑ ጠንካራ ይሆናል። ያ ደግሞ ወደ ፖለቲካል ኢንቴግሬሽን ይመጣል። ያ ማለት ደግሞ ጸረ ከምዕራባውያን ኢንተረስት ውጭ ሆነ ማለት ነው። በተቃራኒ ቆመ ማለት ነው። ስለዚህ በአፍሪካ ምክንያት ኢትዮጵያ አፍሪካ ላይ ባላት ሚና ምክንያት አይፈልጉትም ለማለት ነው። አይፈልጓትም ኢትዮጵያን። ይህን መንግስት መጣል ይፈልጋሉ። ስለዚህ ምን ማድረግ አለባቸው? እነዚህ የኢትዮጵያን መንግስት ማዳከም አለባቸው ሁልጊዜ ማለት ነው። ከማን ጋር ነው? በምን መልኩ ነው የሚያደርጉት? አያችሁ፣ ቀደም እዚህ ጋር አስረድተናቸዋል። እዚህ ጋር ምርጫ አለ ብያችኋለሁ። ምርጫ አለ፣ ተቃዋሚዎች አሉ፣ ተግዳሮት ያልኳችኋሉ። እነዚህንም የመርዳት ፖሲቢሊቲ ይኖራቸዋል። አንድ እሱ ነው። ሁለተኛ ምርጫን ተንተርሶ በሚመጣ ቀውስ ላይ የራሳቸውን አሻራ ማድረግ። ስለዚህ ከምርጫ ውስጥ ከሚሳተፉት ሰዎች ጋር እነዚህ አካላት ግንኙነት ይፈጥሩና ይህን መንግስት የማፍረሱ ጉዳይ ላይ ይተባበራሉ ማለት ነው። ይተባበራሉ። ስለዚህ ፒአርፒ ጋር ከሱ ጀርባ ሊሆኑ ከኦኤፍሲ፣ ከኦሮሞ ፌዴራል ኮንግረስ፣ ፌዴራሊስት ኮንግረስ፣ ከኢዜማ ከነዚህ አካላት ጋር አብሮ በመስራት እንደገና ከኪነ ጥበብ ባለሙያዎቹና ከዚህ ከደራሲያን ከጸሐፍት ጋር ጸረ መንግስት ከሆኑ ኃይሎች ጋር አብሮ በመስራት ፕሮቴክሽን በመስጠት ለዚህ ነው የሶሪያ ኬዝ እንዳልኳችሁ ይሄ መጥቶ ፊውል ይደረጋል በዘፋኞቹ። እንደገና እነዚህ ሚዲያዎቹ ይዙትና ህዝብ ላይ ፓምፕ ያደርጉታል፣ ቅቡልነት እንዲያጣ ያደርጉታል። ያልኳችሁ ፕሮሰስ ውስጥ ይገባሉ እነዚህ ማለት ነው ይገባሉ። ስለዚህ ኢትዮጵያ መንግስት የሚፈርስበትን ከዛ በኋላ ከፈረሰ በኋላ ከነዚህ ውስጥ ነው ከዛ ኢትዮጵያ ለመረጋጋት እንደገና 20-30 ዓመት ይፈጅባታል እንደገና በሁለት እግሯ ለመቆም። ይሄንን ነው እነሱ የሚፈልጉት። ሁልጊዜ ኢትዮጵያ የደሃች እንድትሄድ ነው የሚፈልጉት። ስለዚህ ለምንድን ነው ምዕራባውያንና አውሮፓ ህብረት ጸረ መንግስት የሆኑት? አንድ እሱ ነው። ሁለተኛ ደግሞ እነዚህ ኃይሎች ደግሞ የኢትዮጵያን መንግስታት ለማፍረስ የሚጠቀሙባቸው ኃይሎች በዲሞክራሲያዊ መንገድ አገር ውስጥ እንንቀሳቀሳለን የሚሉትን ኤሌመንቶች ተጠቅመው ነው። ኤንጂኦዎች ሊሆኑ ይችላሉ። በዋናነት ግን ፖለቲካሊ ኢንቮልቭድ የሆኑት ደግሞ ምርጫ ላይ የሚሳተፉት ናቸው። ዛሬ ምርጫ ላይ የሚሳተፉት ደግሞ እነ ኢፒአርፒ፣ እነ ኦኤፍሲ፣ እነ ኢዜማ በሴንቲንግ በሚገርማችሁ ሁኔታ መንግስት ተቀይሮ እንኳን ወይ ኢፒአርፒ እንድታረገው ወይ ኦኤፍሲ ወይ ኢዜማ እንድታረገውና መንግስት ቢሆን ያ ፕሮሰስ እንደገና ስለሚቀጥል እነሱ እንደገና ሌላውን ተቃዋሚ ነው የሚረዱት። ስለዚህ ኢትዮጵያ ኮንቲኒየስሊ በመነሳት ጊዜዋንና እድሜዋን እንድታባክን ነው የሚፈልጉት። እንድታድግ አይደለም የሚፈልጉት። እንድታድግ አይፈልጉም። ሀያል እንድትሆን አይፈልጉም። ስለዚህ እነዚህ ምዕራባውያን ዩኤስኤና ኢዩ ለምንድን ነው ጸረ መንግስት የሆኑት? መንግስትን የሚገዳደሩት ለምንድን ነው? በእርግጥስ ከነዚህ አካላት ጋር ይሰራሉ የሚለውን ያስረዳዋችሁ ለዛ ነው። ይሄ በትክክል ያብራራዋል። ሁልጊዜ እነዚህ ኃይሎች ከነዚህ ጋር ይሰራሉ። እነዚህ ኃይሎች ደግሞ ጸረ መንግስት ናቸው። መንግስትን የማፍረስ ፕሮሰስ ውስጥ ነው የሚገቡት። ስለዚህ መንግስት ሲፈርስ ደግሞ እነሱ ሲመጡ እንደገና ያ ሰርክል ያ ቪሸስ ሳይክል ሆኖ ይቀጥላል። ይሄ ብቻ እነሱ ብቻ አይደሉም። ኢትዮጵያ ውስጥ ያሉት ሚዲያዎችም እሱን ነው የሚሰሩት። ሚዲያዎችም እሱን ለብቻው እናየዋለን። እንደገና የኪነ ጥበብ ባለሙያዎቹ የሚያደርጉትን አሁን ለምሳሌ
አሁን ብያችኋለሁ በምርጫው በ2018 ምርጫ በምርጫ ወቅት እነዚህ ተቃዋሚዎቹ አመጽ ነው የሚፈልጉት ብያችኋለሁ። ያንን አመጽ በሚዲያዎቹ በኩል ወደ ህዝብ ያሰርጹታል፣ ቅቡልነት እንዲያጣ ብያችኋለሁ። ያ ደግሞ በምን ፊል ይደረጋል ብያችኋለሁ፣ በኪነ ጥበብ ብያችኋለሁ፣ በዘፈን። ስለዚህ ዘፋኞች ኤክስፔክት ይደረጋሉ እንደሚዘፍኑ ኤክስፔክት ይደረጋል፣ ይዘፍናሉ። እነሱ የሚዘፍኑት ደግሞ አብዮት ነው። ይሄ አብዮት ወደ ህዝብ ይደረግና ነው ያ ነው አገር ወደ ማፍረስ ፕሮሰስ የሚሄደው። ስለዚህ ያን የኪነ ጥበብ ባለሙያ ደግሞ መንግስት ያኔ ወይ እርምጃ ቢወስድ ወይም ደግሞ ቢይዘው ለህግ ቢያቀርበው ወይ የሆነ ነገር ቢያደርገው ምዕራባውያን ኢንቮልቭ ያደርጉና ለምን ታደርጋለህ እንዲህ አየህ ወደዛ ይሄዳል። ስለዚህ እነዚህ አካላት ጸረ ኢትዮጵያ ፕሮሰስ ውስጥ ኢትዮጵያን የማፍረስ ፕሮሰስ አካላት ሆነው ነው የሚሰሩት ለማለት ነው። እናመሰግናለን። በሚቀጥለው ደግሞ ሌላ ከዚህ ጋር የተገናኘ አጀንዳ ይዤላችሁ እመጣለሁ። ታንኪዩ ቻው።